የአሜሪካና ታይዋን ግንኙነትና የቤጂንግ ቁጣ የዕለቱ መነጋገሪያ ሆኖ ውሏል። ክቡራትና ክቡራን፣ ይህ መከለሻ ሚዲያ ነው። ሰላም ጤና ይስጥልን። የዕለቱን ዜና ከልሰን ይዘንላችሁ ቀርበናል። እስከ ዜናው ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ፕሬዝዳንት ዶናልድ ትራምፕ ከታይዋኑ መሪ ዊሊያም ላይ ቺንግ-ቴ ጋር በቀጥታ በስልክ ለመነጋገር ፍላጎትን ማሳየታቸው በዋሽንግተንና በቤጂንግ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ አደገኛ ደረጃ አሸጋግሮታል። ይህ ንግግር ተግባራዊ ከሆነ ከ1979 ወዲህ ለመጀመሪያ ጊዜ አንድ የአሜሪካ ፕሬዝዳንት ከታይዋን መሪ ጋር የሚያደርጉት ይፋዊ ግንኙነት የሚሆን ሲሆን ይህም አሜሪካ ለበርካታ አስርተ ዓመታት ስትከተለው የቆየችውን የአንድ ቻይና ፖሊሲ አደጋ ላይ የሚጥል ነው። በተለይም አሜሪካ ለታይዋን የ14 ቢሊዮን ዶላር የጦር መሳሪያ ለመሸጥ በዝግጅት ላይ መሆኗ ለቻይና ትልቅ የጸብ አጫሪነት ምልክት ሆኖ ታይቷል። በሌላ በኩል በቻይና ማንኛውም አይነት ይፋዊ ግንኙነት በጥብቅ እንደምትቃወም ያስታወቀች ሲሆን ቀደም ሲል ናንሲ ፔሎሲ ታይዋንን በጎበኙበት ወቅት የታየው አይነት መጠነ ሰፊ ወታደራዊ ልምምድና ዲፕሎማሲያዊ ቀውስ ሊደገም እንደሚችል ተንታኞች ያስጠነቅቃሉ። የቻይና መንግስት ታይዋንን የራሷ አካል አድርጋ ስለምትመለከት ትራምፕ የማይገመቱ አንፕሪዲክቴብል ተብለው የሚታወቁበትን አካሄዳቸውን ቀጥለው ንግግሩን ካደረጉ በሁለቱ ሀያላን ሀገራት መካከል ያለው ግንኙነት ወደ ለየለት ወታደራዊ ፍጥጫ ሊያመራ እንደሚችልም ስጋቶች እየጨመሩ ነው። የኢራን ጦርነትና የሰላም ድርድር ጥረት። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 11ኛ ሳምንቱን በያዘበት በአሁኑ ወቅት ግጭቱን ለማቆም የሚደረገው ዲፕሎማሲያዊ ጥረት በፓኪስታን አደራዳሪነት ቀጥሏል። የፓኪስታን የጦር አዛዥና የሀገር ውስጥ ጉዳይ ሚኒስተር በቴህራን ተገኝተው የአሜሪካና የኢራንን አቋም ለማቅረብ ጥረት እያደረጉ ቢሆንም ሁለቱ ወገኖች አሁንም በዋና ዋና ጉዳዮች ላይ መስማማት አልቻሉም። በተለይም ኢራን ያከማቸችው የዩራኒየም መጠን እና የወደፊት የማበልጸግ መብቷ በድርድሩ ላይ ትልቁ እንቅፋት ሆኖ ቀጥሏል። ፕሬዝዳንት ትራምፕ በሰጡት መግለጫም ድርድሩ በንግግርና በድጋሚ ጥቃት መካከል ባለ መስመር ላይ እንደሚገኝ በመግለጽ ኢራን የአሜሪካንን ጥያቄዎች ካልተቀበለች ጦርነቱ ይበልጥ ተጠናክሮ እንደሚቀጥል ዝተዋል። ኢራን በበኩሏ የሰላም እቅድ ያቀረበች ቢሆንም የዩራኒየም ክምችቷን ከሀገር አታስወጣም የሚሉ መረጃዎች እየወጡ ነው። ይሁን እንጂ የኢራን ባለስልጣናት ይህንን አስተባብለው ዩራኒየሙን ራሳቸው የማሟሟት ወይንም ዳውን ብሌንድ ፍላጎት እንዳላቸው በመግለጽ ላይ ናቸው። ይህም የድርድሩ ቀጣይ ምዕራፍ እንደሚሆን ይጠበቃል። የሆርሙዝ ወሽመጥ የኢኮኖሚ ጦርነት ላይ ይገኛል። የዓለምን የነዳጅ ገበያ በእጅጉ የነካው የሆርሙዝ ወሽመጥ መዘጋት በዓለም አቀፉ ኢኮኖሚ ላይ ከፍተኛ ኪሳራ እያስከተለ ይገኛል። ኢራን ወሽመጡን በቁጥጥር ስር በማድረግ ለሚያልፉት መርከቦች እስከ $2 ሚሊዮን የመተላለፊያ ክፍያ ወይንም ቱል እየጠየቀች ሲሆን አሜሪካ ደግሞ በበኩሏ የኢራንን ወደቦች በባህር ኃይል በመዝጋት አጸፋዊ እርምጃ እየወሰደች ነው። ጦርነቱ ከመጀመሩ በፊት በቀን ከ120 በላይ መርከቦች ያልፉበት የነበረው ይህ ስትራቴጂካዊ መስመር አሁን ላይ ከ4 በመቶ በታች የሆኑ መርከቦች ብቻ በኢራን ፈቃድ እንዲያልፉ እየተደረገ ነው። ምንም እንኳን አሜሪካና ሌሎች ምዕራባውያን ሀገራት ኢራን የምትጠይቀው ክፍያ ሕገ ወጥ ነው ቢሉም አንዳንድ የምጣኔ ሀብት ባለሙያዎች ግን መርከቦች ክፍያውን ከፍለው ማለፋቸው ለወራት በባህር ላይ ታግተው ከሚጠፉት ቢሊዮን ዶላሮች አንጻር የተሻለ አማራጭ እንደሆነ ይከራከራሉ። ሆኖም ይህ ጉዳይ በሕግም ሆነ በፖለቲካ መልኩ ተቀባይነት ለማግኘት አሁንም በአሜሪካና በክልሉ አገራት መካከል ትልቅ ፍጥጫ ፈጥሯል። የሆርሙዝ ወሽመጥ ጉዳይ በድርድር ካልተፈታ የዓለም የነዳጅና የጋዝ ዋጋ ንረት ይበልጥ እየከፋ እንደሚሄድ የታመነ ነው። በመጨረሻም የጦርነቱ ዓለም አቀፍ ተጽዕኖና የትራምፕም የወደፊት የቤት ስራ። ይህ ጦርነት በአሜሪካ ውስጥ በፕሬዝዳንት ትራምፕ ላይ ያለውን የህዝብ ድጋፍ ክፉኛ እየሸረሸረ ይገኛል። አዳዲስ የህዝብ አስተያየቶች ጥናቶች እንደሚያሳዩት 60 በመቶ የሚሆኑ አሜሪካውያን የኢራኑን ጦርነት የሚቃወሙ ሲሆን አብዛኛዎቹ ደግሞ ለኑሮ ውድነቱና ለኢኮኖሚ ቀውሱ ጦርነቱን ተጠያቂ ያደርጋሉ። የትራምፕ የስራ አፈጻጸም ተቀባይነትም
አፕሩቫል ሬቲንግ በከፍተኛ ሁኔታ እየቀነሰ መምጣቱ በቀጣይ በሚያደርጓቸው ውሳኔዎች ላይ የቤት ውስጥ ጫና እንዲበረታባቸው አድርጓል። በዓለም አቀፍ ደረጃም እንደ ፈረንሳይ ያሉ የአውሮፓ ሀገራት የነዳጅ ዋጋን ለመደጎም በመቶ ሚሊዮኖች የሚቆጠሩ ዶላር ለመመደብ ተገደዋል። በሊባኖስ በኩል ያለው ጦርነትም የሀገሪቱን ኢኮኖሚ በ7 በመቶ እንዲቀንስ ያደረገ ሲሆን በጋዛም እስራኤል ጥቃቶች ሰብአዊ ቀውስ ማስከተላቸውን ቀጥለዋል። በአጠቃላይ የግንቦት 2026 ክስተቶች የሚያሳዩት የኢራን ጦርነት ከቀጠናዊ ግጭት አልፎ የዓለምን ኢኮኖሚና ፖለቲካዊ መረጋጋት በእጅጉ እያወከ መሆኑ ነው። ክቡራትና ክቡራን ለዕለቱ ያዘጋጀነው የከለስንላችሁ ዜናዎች እነዚህን ይመስሉ ነበረ። በሌላ ዜና በትኩስ መረጃ እስከምንገናኝ ቸርን ሰንብት። መከለሻ ሚዲያን ሰብስክራይብ ያድርጉ።